አርሰናሎች ብሩኖ ጎማሬሽን ከኒውካስትል ሊያስፈርሙ ጫፍ ላይ ደርሰዋል እየተባለ ነው። ግን ጋይስ ይህ ዝውውር ማለት ነው ፌር አይደለም ለሌሎች ቲሞች። አንደኛ ነገር አርሰናል ያለፈው ዓመት ዋንጫ በልቶ ነው ወደዚህኛው ዓመት የመጣው። ሁለተኛ ነገር ራይስን የመሰለ የመሃል የሚገርም ተጫዋች አላቸው። አስቡት ራይስ ላይ ብሩኖ ጎማሬሽን መጨመር። ሚድፊልድ ባላንስ አይሆንም ከሌሎች ፕሪሚየር ሊግ ቲሞች ጋር። እኔ የማንቸስተር ዩናይትድ ደጋፊ ነኝ። ዩሪ ቴለመንስንና አንድሪ ሳንቶስን አስፈረምን ብዬ እኔ በቃ ጮቤ ረግጫለሁ። መጥቶ ብሩኖ ጎማሬሽን ሰጠው ማለት ነው። አርቴታ በቃ ፔፕል ሊሆንብን ነው። እመኑ በቃ የሚቀጥሉ ዓመት ሁልህም የእንግሊዝ ፕሪሚየር ሊግ ቲም ተቀጠቀጣለህ። አርሰናል እንደ ፔፕ ማለት ነው ባክ ቱ ባክ ያደረገ ነው ፕሪሚየር ሊጉን የሚበላው። ብቻ ለማንኛውም ማለት ነው እንደዚህም ስለገዙ ጥሩ ላይሆኑም ይችላሉ። የሚቀጥለው ዓመት የምናየው ይሆናል። ግን የአርሰናል ደጋፊዎች ስለዚህ ፊርማ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ።